ሰላም ለመላው ኢትዮጵያውያን ይህን የዩቲዩብ ቻናል ሰብስክራይብ በማድረግ በመጀመሪያ ደረጃ ቤተሰብ ይሁኑ። ዛሬ የምንመለከተው ጉዳይ ለቴዲ አፍሮ ዳስጣን ለሚለው ትራክ የመልስ ምት ተብሎ በተሰጠው ሙዚቃ ዙሪያ አንዳንድ ነገሮችን እንናገራለን። ብዙ አላስፈላጊ ቃላቶች የሆኑ ዳይሬክት ስድብ የሆኑ ቃላቶች እዛ ትራክ ላይ ተጠቅሰዋል ወይም ደግሞ ተገልጸዋል። ቀጥታ ፐርሰናሊ ቴዎድሮስ ካሳሁን አታክ በሚያደርግ መልኩ የተገለጹ ቃላቶች አሉ። እነሱ እንቶ ፈንቶ ስለሆኑ እንተዋቸው። ግን መጨረሻ ላይ አፈር እየበላን ነው አፈር እየላስን አበቃን ለበርገር የሚል ስንኝ ተጠቅመዋል። አፈር እየላስን አበቃን ለበርገር ማንን? አሁን ለውጡ የመጣው በኦሮሞ ትግል ብቻ አይደለም። ለውጡ የመጣው መላው ኢትዮጵያውያን ከዳር እስከ ዳር የወያኔን አገዛዝ በአንድ ድምፅ ተቃውሞ ያመጣው ለውጥ ነው። ከዚህ አንፃር ማንም አፈር እየላሰ ለበርገር አላበቃም። ወያኔን ከሚቃወሙ ፐርሰኖች እና ለወያኔም ትልቅ ስጋትና ትልቅ ትሪት ከነበረ ግለሰቦች አንዱ ቴዲ አፍሮ ነው። ቴዲ አፍሮ በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ ብሎ ያን መሃል ሴንተር ላይ አዲስ አበባ ቁጭ ብሎ የወያኔን ቤተመንግስት ሲያናውጥ የነበረ ግለሰብ ነው። ቡድን እንኳን አይደለም፣ ግለሰብ ነው። መሃል ላይ ተቀምጦ የወያኔን መንግስት ሲያናውጥ የነበረ ሰው ነው። ስለዚህ ምናልባት ለበርገር አበቃም ከተባለ ለበርገር በማብቃቱ ዙሪያ የሱም ትግል ያንበሳውን ድርሻ ይወስዳል። ግን ለበርገር ስትሉ አንድ ከኦሮሞነታችሁ አንፃር እኔ በኦሮሞ ባህል በርገርን የሚያስንቁ ብዙ ምግቦች አሉ። ጨጨብሳ፣ ጮርሳ ምናምን ብትሉ እኮ አሪፍ ነው። በርገር ከምትሉ በርገር ማለት የጥጃ ስጋ፣ ቲማቲም፣ ሳላድ ምናምን ገብቶበት በዳቦ ተከድኖ የሚመጣ ተራ ምግብ ነው። ዝም ብሎ የሚያወፍር ተራ ምግብ ነው። ከዛ የተሻለ እኮ ኦሮሞ ጤነኛ ምግብ አለው። እናንተ ስለ ኦሮሞ የምታወሩ ከሆነ ኦሮሞ ከዛ የተሻለ ጤነኛና ጽድት ያሉ ምግቦች አሉ። ለዛ በቃን እንኳን ብትሉ ይሻል ነበረ። አለመብሰላችሁን ያሳያል። ሌላውና ሁለተኛው ክሪቲካሊ ማንሳት የምፈልገው ምንድነው፣ ቴዲ አፍሮ በየትኛውም ሙዚቃው ማህበረሰብን እንደ ማህበረሰብ አንቋሾ ማህበረሰብን እንደ ማህበረሰብ ገፍቶም ተችቶም ማያውቅ። በዚህም ትራኩ ላይ ዳስጣል በሚለው ትራክ ላይ የተቸው መንግስትን ነው፣ የተቸው አገዛዙን ነው። ምክንያቱ ምንድነው ካልከኝ ይህን ትችት ለማቅረብ ለቴዲ አፍሮ በቂ ምክንያት አለ። በቂ ምክንያት ሳይሆን ከበቂም በላይ ምክንያት አለ። ኢቭን ለውጡ ሲመጣ ሁሉም ሰው ከዳር እስከ ዳር በፍቅር ተጠርቷል። 2010 የነበረውን ሞመንተም ማንም ሰው አይረሳም። አሁን ላይ ጽንፈኛ ተቃዋሚ የሆኑት ኃይሎች ራሱ የዛኔውን ለውጥ በፍቅር ደግፈዋል። እነዚህ ሰዎች ህዝቡን፣ ፖለቲከኛውን ከዳር እስከ ዳር በፍቅር ጠርተው ከነሱ ጎን አሰልፈው ነበር። ከዛስ መሃል ገቡና አቆሙን ከዳር ሲል ምንድን ነው? ለምሳሌ ፖለቲካሊ መሃል የነበሩ ሰዎች አሉ። ፖለቲካሊ በፍቅር ወደ መሃል የተጠሩ ሰዎች አሉ። ኢቭን አይደለም የሆነን ብሔር ከማለት ይልቅ የኦሮሞ ጉምቱ የሚባሉት ፖለቲከኞች እነ ጀዋር መሐመድ፣ እነ በቀለ ገርባ የመሳሰሉ ትልቅ የፖለቲካ ኤሊቶች በለውጡ አማካኝነት ወደ ፖለቲካው መሃል ተጠርተው ፖለቲካው መሃል ላይ ገብተው ነበር። ፖለቲካው ላይ መሪ ተዋናይ ሆነው ነበር። ከዛ በኋላስ ቀስ በቀስ እነዚህን ሰዎች ይሄ አገዛዝ ይሄ ኤንቲቲ ወደ ዳር አልገፋቸውም ወይ? በደንብ ገፍቷቸዋል። በትክክል ገፍቷቸዋል። የቴዲ አፍሮ ትራክ አንድ ፖለቲካሊ ወደ መሃል በፍቅር የተጠሩ ሰዎች በኋላ ላይ ወደ ዳር የተገፉትን ሰዎች ያመለክታል። ሁለት እነዚህ ሰዎች እነዚህ ኤንቲቲ ወይም ደግሞ እነዚህ የፖለቲካ አስተዳዳሪዎች ህዝቡን መላውን ኢትዮጵያ አልጠሩም ወይ? ወደ ፖለቲካ መሃል አልጠሩትም ወይ? ጠርተውት ነበር። ከዛ በኋላስ አሁን ህዝቡ የት ነው ያለው? የፖለቲካ ዳር ላይ ነው ያለው። መሪ ተዋናዮቹ አውቅልሃለሁ ባዮቹ ሁሉንም ነገር ወሳኞቹ እነሱ ብቻና ብቻ ሆነዋል። ከዚህ አንፃር መሃል ገቡና አቆሙን ከዳር ሲል ይህንን ለመግለጽ ይመስለኛል በእኔ አረዳድ። ሌላው ወይዳ ታስተምረኝ ማንነቷን ምጣት ታስተምርም ልጅናቷን ሲል እነዚህ ሰዎች እነዚህ ፖለቲካል ኢንቲቲዎች እነዚህ የሚያስተዳድሩን ሰዎች ከየትም የመጡ አይደሉም፣ ከህዝቡ የወጡ ናቸው።
ህዝቡ የወለዳቸው ናቸው። ስለዚህ ለነዚህ ሰዎች ህዝቡ እናታቸው እንደሆነች አድርጋችሁ መውሰድ ትችላላችሁ። ስለዚህ በየትኛው ልዕልና ነው በየትኛው ሞራላቸው ነው እነዚህ ሰዎች ለኢትዮጵያዊ ወይም ደግሞ ለኢትዮጵያውያን ኢትዮጵያዊነትን የሚሰብኩትና የሚያስተምሩት? ከዚህ አንጻር የተሰደሩትን ስንኞች በማይሆን አረዳድ ወስዳችሁ እናንተ በምትፈልጉት መልኩ ህዝብ ላይ ለመለጠፍና ግለሰብን ከህዝብ ጋር ለማጣላት የሄዳችሁበት ርቀት የሞራል ዝቅጠታችሁንና ትንንሽነታችሁን ነው አለመብሰላችሁን ነው የሚያሳየው። በእርግጠኝነት አጫሉ ሁንዴሳ ቢኖር ነብሱን ይማረውና አጫሉ ሁንዴሳ ቢኖር ያዝንባችኋል። ይሄ መንግስት ለኦሮሞ እያዳላ ነው ወይ ኦሮሞን እየጠቀመ ነው ወይ? ኖ አልጠቀመም። የወሰን ጌታውን እኮ ባለ ጊዜ ይሉናል ምናምን እውነታው ግን ያ አይደለም የሚል ትራክ እኮ አውጥቷል። ታዲያ ዛሬ ግን ህዝብ ተነካ ብሎ ነገሩን ወደ ህዝብ ለመውሰድና ቴዲን ከህዝብ ለማጣላት የሄዳችሁበት ርቀት ምንም ደስ አይልም። ውጤታማም አይደላችሁም። ሰው ስቆባችኋል እንጂ አለመብሰላችሁን አይቷል እንጂ ያን ያህል ድጋፍ ያገኛችሁበት አይመስለኝም። ኢቭን አይደለም ህዝቡ ከናንተ የወጡ ፖለቲከኞች ራሱ እንደ ህፃናትና እንዳላደጋችሁ ሰዎች ነው የተመለከታችሁ። ስለዚህ የቴዲ አፍሮን በተለይ ዳስጣል የሚለውን ትራክ ቴዲ አፍሮ ከሆነ ህዝብ ጋር ሳይሆን ቴዲ አፍሮ ከሆነ ኢንቲቲ ወይም ደግሞ ከሆነ ፖለቲካል ግሩፕ ወይም ደግሞ ከፖለቲካ አንጃዎች ጋር ያለውን ቅሬታና እነሱ ላይ ያሰማው ትችት እንደሆነ አድርጋችሁ እንድትወስዱ እፈልጋለሁ። ምክንያቱም ቴዲ አፍሮ ስብዕናውንም ስታዩ ያንበሳ ስብዕና ያለው ነው። አንድ የትም ወጥቶ የትም ዳር ቆሞ በለው የሚል አይነት ሙዚቀኛ አይደለም። መሀል ላይ ቁጭ ብሎ ሐሳቡን የሚገልጽ በሐሳብ የሚያምን የትኛውንም ማህበረሰብ የማይጠላ የትኛውንም ማህበረሰብ የሚያገል ሐሳብ የሌለው ሌላ ኃያል የሆነ ሌላ ስብዕናውም ከፍ ያለ ሰው ነው። ስለዚህ በዚህ ደረጃ እንድትመለከቱትና እንድትረዱት ፈልጋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።